ቅዱስ ገብርኤልን የምትወዱትና የምትመኩበት ብቻ ይህን ቪዲዮ ትንሽ ጊዜ ኮፒ ሊንክ አድርጉልኝ። የማትወዱት አሳልፉት። ነገ ማለትም ከአንድ ቀን በኋላ ሐምሌ 19 አቤት ደረሰ የምንባረክበትና የምንቀደስበት ትልቅ በረከትን የምናገኝበት ገና ከሕፃነታችን ጀምሮ ፍቅሩን እንደ ምግብ እያበላ እንደ ውሃ እያጠጣ ያሳደገን በቃሉ ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርገው የምስራች ተናጋሪ ደስታን አብሳሪ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል። አደራ ይሄንን ቪዲዮ የምትችሉ 19 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መጋቢ ሐዲስ ሊቀ መላእክት ቅዱስ ገብርኤል በሰማይ በመላእክት መካከል ጠብና ክርክር በሆነ ጊዜ በቃሉ ትእዛዝ ብቻ ተከራካሪ መላእክትን ጸጥ ያደረገ የራማው መልአክ ለዓለሙ ሁሉ ፍስሐና ደስታን የሚነግርና የሚሰብክ ይህ ቅዱስ ገብርኤል ነው። በሰይጣን ተንኮልና ማሳት ለታመሙ ሕይወትና መድኃኒት የሚሆንልን ይህ ቅዱስ ገብርኤል ነው። የነቢያትን ትንቢት የፈጸመ ይህ ቅዱስ ገብርኤል ነው። ለዓለሙ ሁሉ ለሰው ልጆች ሁሉ የደስታን ስሜት የሚያመነጭ ይህ ቅዱስ ገብርኤል ነው። ከእግዚአብሔር ዘንድ ወደ እናታችን ወደ ቅድስተ ቅዱሳን ወደ ቅድስት ድንግል ማርያም ወላዲት አምላክ መብርሃን የእግዚአብሔር ወልድን ሰው መሆን ሊያበስራት የተላከው ይህ ቅዱስ ገብርኤል ነው። ለካህኑ ዘካርያስም የመጥምቀ መለኮት ቅዱስ ዮሐንስን መወለድ ብስራት የተናገረ ይህ ቅዱስ ገብርኤል ነው። አባቱን ባላመነው ጊዜ አንደበቱን ዘግቶ የሄደ ይህ ቅዱስ ገብርኤል ነው። ለነቢዩ ዳንኤል ራእይን የገለጸለት ለነቢዩ ሄኖክም ደግሞ ጥበብና ምስጢርን ያሳወቀው ይህ ቅዱስ ገብርኤል ነው። ሊቀ ሰማዕታት ቅዱስ ጊዮርጊስን የተራዳው ቅዱስ መርቆሬዎስንና ቅዱስ ገላውዴዎስን ደግሞ ከሰማይ የእሳት ሰይፍ የብርሃን ሰይፍ የሰጣቸው ይህ ቅዱስ ገብርኤል ነው። አንጌቤናዊቷን ሰማዕት እናታችን ቅድስት ኢየሉጣንና የ2 ዓመት ከ9 ወር ሰማዕቱን ሕፃን ሰማዕቱ ቅዱስ ቂርቆስን ከፈላ ውሃ የታደጋቸው ይህ ቅዱስ ገብርኤል ነው። ቅዱሳን እናቶቻችንና አባቶቻችን ከመወለዳቸው በፊት የመጸነሳቸውን ዜና ለወላጆቻቸው መጥቶ የሚያበስራቸው ይህ ቅዱስ ገብርኤል ነው። እነዚህ ቅዱሳን እናቶቻችንና አባቶቻችን ከተወለዱ በኋላም ደግሞ በሕይወት ዘመናቸው ሁሉ ተጋድሏቸውን እንዲያጸኑና በሃይማኖታቸው እንዲቆሙ የሚራዳቸው ይህ ቅዱስ ገብርኤል ነው። ለእኛ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ደግሞ ከሰይጣን ወጥመድ እንድንድን የሚያደርገን ጠላታችንን እንደ ትቢያ እንደ አመድ የሚያበንልን ጸሎትና ልመናችንንም ሁል ጊዜም ከኃያላን ጌታ ፊት እየቀረበ የሚያሳርግልን የሚያቀርብልን በመዓልትም በሌሊትም በማንኛውም ጊዜ ምስጋናችንና ጸሎታችንን የሚያደርስልን ይህ ቅዱስ ገብርኤል ነው። የካህናትን የማዕጠንት መዓዛ በ24ቱ ካህናተ ሰማያት ማዕጠንት ላይ ወስዶ የሚያስቀምጥልን ይህ ቅዱስ ገብርኤል ነው። የሞተውን የሚያስነሳ፣ የተጨነቀውን የሚያረጋጋ፣ የታመመውን የሚፈውስ፣ የአዘነውን የሚያስደስት፣ ወገን ዘመድ ለሌለው ወገን ዘመድ የሚሆን በተሰጠው ቃል ኪዳን እኛ ኃጢአተኛና ወራዳ ልጆቹ ገና ስሙን ስንጠራ የስሙን የመጀመሪያ ፊደል ስንጀምር ከአውሎ ነፋስ ፈጥኖ የሚደርስና ጠላቶቻችንን እንደ ጢስ የሚያበንልን እንደ ትቢያ የሚበትንልን አልፈታ ያለንን የሕይወታችንን ቋጠሮ በሙሉ የሚፈታልን ሩኅሩኅና የዋሁ የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ሐምሌ 19 ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከፈላ ጋን ውሃ እንዲሁም ደግሞ ከእቶን እሳት ያዳነበት ዓመታዊ ክብረ በዓሉ ነው። ሊቀ መላእክት ቅዱስ ገብርኤል በስሙ ማንኛውም ሰው አቅሙ በሚፈቅደው መልኩ ለተቸገረ ሰው ለመጸወተ መታሰቢያውን ላደረገ ዝክሩን ለዘከረ በስሙ በተሰራች ቤተ ክርስቲያን ተገኝቶ ማንኛውም አቅሙ የሚፈቅደውን ያክል ስጦታ ሊያበረከተውን ሰው ሁሉ የአዘነ የተቸገረና የተጨነቀውን ሰውም በስሙ ያጽናና ማለትም አይዞሽ ሊቀ መልአኩ ቅዱስ ገብርኤል እያለ ምንም አትሆንም እርሱ ያውቃል ብሎ በስሙ ያጽናናን ሰው እስከ ዕለተ ሞቱ ድረስ ለዚያ ሰው የሕይወት ዘመን ጠባቂ ትሆንለታለህ የተባለና ከዚህ ዓለም ሕይወት ከተለየ ከአረፈ ከሞተ በኋላም ደግሞ ሰማያዊት ኢየሩሳሌምን እስከሚያይ ድረስ ከጎኑ ጠበቃ ሆነ ትቆምለታለህ የተባለው የራማው መልአክ ሊቀ መላእክት ቅዱስ ገብርኤል ሐምሌ 19 ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣን ከእቶን እሳት ከፈላ ውሃ ያዳነበት ዓመታዊ ክብረ በዓሉ ነው። እኛስ የእርሱን በዓል በማክበር ዝክሩን በመዘከር መታሰቢያውን በማድረግና ለተቸገሩ ሰዎች ደግሞ በእርሱ ስም አቅማችን በፈቀደው መልኩ በመዘከርና በመመጽወት የበረከቱ ተካፋይ ብንሆንና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን ብንታሰር ምን ይመስላችኋል? ይህንን ቪዲዮ ቀድሜ የሰራሁበት ዋናው ምክንያትም ሰዎች ለበዓሉ ቀድሞ እንዲዘጋጁና በሊቀ መልአኩ በቅዱስ ገብርኤል ቃል ኪዳን እንዲታሰሩ ከማለት ነው። የሊቀ መልአኩ የቅዱስ ገብርኤልን ዋናውን ቃል ኪዳንና የበዓሉን ዋና ዓላማ በቀጣዩ ቪዲዮ እሰራላችኋለሁ። እንግዲህ ይሄ ቪዲዮ ለሁሉም ሰው እንዲዳረስ እናንተም የበኩላችሁን ተወጡ እያልኩ
መድኃኔ ዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ገብርኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።